በፊት እኮ እንዲህ አይደለም። እኔ አውቃለሁ ኦሮሚያ ከመሰረት ጀምሮ አውቃለሁ። በፊት እኮ መልካም ነበሩ። በፊት እኮ መልካም ስራ ሲሰሩ ነበር። የፖለቲካ ቫይረስ ከመጣ በኋላ ነው እኔ 2010 ላይ ከደረሰብኝ በኋላ ነው እንጂ እኮ ኦሮሚያ ለኔ ክፉ አይደለም። እኔም ለኦሮሚያ ክፉ አይደለም። ኦሮሚያም ቢሆን ፊታቸውን ይመልሱና የኔ ነገር ይዩ፣ ይካስልኝ፣ ካሳ ይከፈልልኝ፣ መንግስት ወርዶ ይይልኝ፣ ይጠይቅ። በቃ እኔ የድረስ ለሰራዊት ጌታ እግዚአብሔር እያልኩ ወደ እግዚአብሔርም እየጮኩ ነው፣ ወደ መንግስትም እየጮኩ ነው። መንግስትም ወርዶ ይይልኝ፣ ይፈተሽልኝ። የኔ ነገር ለመፍትሄ እጮሃለሁ፣ ወደ ፈጣሪ ወደ መንግስት ለመፍትሄ እጮሃለሁ። መፍትሄ ስጡኝ መንግስት። እና እኔ አሁን ያለው ነገር ቤተክርስቲያን ተጠልዬ ነው ያለው። ማደሪያ ማጥቼ አልጋ የምከፍልበት ማጥቼ ትላንትና በሞቀ ቤት እየኖርኩኝ ትላንትና በሞቀ ኑሮ እየኖርኩ ነበርኩ ሰው ነኝ። አሁን ግን ጎዳና ላይ ወጥቻለሁ። ትላንትና ከዝቅታ ወደ ከፍታ የወጡ ብዙ ባለሀብቶች አሉ። ጥቅት ሰጥቶ መርዳት ብዙኖች እኮ መርዳት ይችላሉ፣ ማንሳት ይችላሉ። የኢትዮጵያ ህዝቦች የወደመ ንብረት ከፍተኛ ንብረት ወድሞብኛል። ያላነሰ ከ10 ሚሊዮን ብር በላይ ንብረት ወድሞብኛል። 13 ሚሊዮን ብር የሚገመተው ንብረት ደግሞ በግፍ ተሽጦብኛል። አሁንም ቢሆን ድረሱና ጠይቁኝ፣ እዩልኝ። ሳትሰላችሁ ረድታችሁኛል፣ አግዛችሁኛል፣ አይዞ ብላችሁኛል። በብዙ መንገድ የረዱ ወገኖች አሉ። አሁንም ሳትሰላችሁ ድረሱልኝ። የኢትዮጵያ ወገኖች በአገሩም በውስጥም ያላችሁ ድረሱልኝ።